ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የከድር ሰይድ ፈርኒቸር ቤተሰቦች ሰላም እንዴት ናችሁ? ዛሬ የሚያማምሩ ስራዎችን ይዤላችሁ መጥቻለሁኝ። ሜትር ከ20 አልጋ ነው። እዚህ ጋር ደግሞ እነዚህ ሶስቱም ሜትር ከ50 አልጋዎች ናቸው። ከነዋጋቸው ነው ማለት ነው የምነግራችሁ ውድ ተመልካቾቼ። መዋቢያም አለ። 2 ሜትር የጎን ርዝመት ቁም ሳጥን አለ፣ የኮምፎርት ማስቀመጫ ያለው ቲቪ ስታንድም አለ ማለት ነው ውድ ተመልካቾቼ። ይሄንን ስራ እንግዲህ ሙሉ መረጃ ነው ማለት ነው የምነግራችሁ፣ ከነዋጋውም ነው ማለት ነው የምነግራችሁ። ቪዲዮውን ግን ላይክ በማድረግ ጀምሩ ትላለሁ ውድ ተመልካቾቼ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ፣ ለሌሎች እንዲደርስ ደግሞ ሼር እያደረጋችሁ ቻናሉን ብዙ ሰዎች ጋር እንዲደርስ አድርጉልኝ ማለት ነው። ያው እናንተ ሼር ስታደርጉት ብዙ ስራዎችን እናገኛለን ማለት ነው ውድ ተመልካቾቼ። ከዚህ ጋር ሲጀምርላችሁ ይሄ ሜትር ከ20 አልጋ ነው ማለት ነው። እዚህ ጋር ቀለል ያለ አልጋ ነው። ዋጋውም ደግሞ ልክ እንደዛው ቀለል ይላል ማለት ነው ውድ ተመልካቾቼ። እዚህ ጋር እንግዲህ እቺ መክፈያ አድርገንላታል ውስጥ ላይ ማለት ነው። እዚህ ያው የምትፈልጉትን ቀለል ያለ ነገር መደርደር ትችላላችሁ። ቁልፍም ስላደረግንለት መቆለፍ ትችላላችሁ። እዚህ ጋር እንግዲህ ያው ችፑድ ነው ይሄ ብረት ከስሩ የብረት አልጋ አለው ማለት ነው። ወደ ዲዛይኑም እንደምትመለከቱት ያው በፍላጎት የተሰራ ነው። በጣም ያምራል። የፈለጋችሁትን ዲዛይን ዘዙን እንሰራላችኋለን ማለት ነው። ይሄ ሜትር ከ20 አልጋ ማለት ነው። አሁን ላይ ከዚህ ኮመዲኖ ጋር 21 ሺህ ብር ነው ማለት ነው። 21 ሺህ ብር ነው የዚህ ሜትር ከ20 አልጋ ማለት ነው ዋጋው። እዚህ ጋር ደግሞ ከዚህ በኋላ ያለው የዚህኛው አልጋ ነው ማለት ነው። 2 መሳቢያ ያለው በስላይደር የተገጠመለት ማለት ነው። ተንሸራታች ማለት ነው። ይሄ መሳቢያው እንደ ድሮው ያው በእንትን የተሰራ አይደለም። ቀለል አድርጋችሁ የምትስቡት ምንም የማይሆን ነው ማለት ነው። ይሄ ጠንካራ ነው ማለት ነው። ብዙ እቃዎችን መሸከም ይችላል ማለት ነው። ይሄ ቁልፍም አድርገንለታል ውድ ተመልካቾቼ። ይሄ 2 መሳቢያ ያለው ማለት ነው። አንዱ ኮመዲ ነው። በዛኛው በኩል ያለውን ደግሞ አሳያችኋለሁ። በቀኝና በግራ ይሄ ሜትር ከ50 አልጋ ኮመዲ ነው አለው ማለት ነው። እንግዲህ ዲዛይኑም እንደምታዩት ያው አዲስ ዲዛይን ነው ማለት ነው። ቀለል ያለ ሁልጊዜ ደግሞ ያው የማይሰለች ስራ ነው ማለት ነው ውድ ተመልካቾች። እንግዲህ ብዙ አይነት ዲዛይኖች አሉ፣ እነሱን እናስመርጣችኋለን። እንግዲህ በምትፈልጉ ሰዓት እዘዙን ማለት ነው ውድ ተመልካቾች። ብዙ አይነት ዲዛይኖች አሉ፣ በምታዙን ሰዓት እናስመርጣችኋለን። እነዚህን እንግዲህ የሚያማምሩ ስራዎች እንግዲህ እንደዚህ አድርገን ሰርተናል። እንግዲህ ዲዛይኑ እንደምታዩት ጽድት ያለ ነው ማለት ነው። ቅቡም ደግሞ እንዲወለወል አድርገን ነው የሰራነው ውድ ተመልካቾች። ያውን ስራ ቦታ ስለሆነ ትንሽ አዋራነት አለው፣ ግን ያም ቢሆን ደግሞ ቤት ውስጥ ሲገባ መወልወል ይችላል ማለት ነው። ይሄ ሜትር ከ50 አልጋ ነው። እዚህ ጋር በዛኛው በኩል 2 መሳቢያ ነው ያደረግነው ማለት ነው። እዚህ ጋር ደግሞ እንደዚህ አንድ በር አድርገናል ማለት ነው። እንግዲህ መሳቢያ ከምናደርግ እንደዚህ በአንድ በኩል ደግሞ እንደዚህ በር አድርገናል። የምትፈልጉትን ነገር ማስቀመጫ ይሆናችኋል ማለት ነው ውድ ተመልካቾች። እንግዲህ የዚህ አልጋ ዋጋ 2 ኮመዲኖ ጋር እንግዲህ ችፑድም አድርገናል። ከታች የብረት አልጋም አለው ማለት ነው። የዚህ አልጋ ዋጋ አሁን ላይ 27 ሺህ ብር ነው ማለት ነው። አሁን ላይ የዚህ አልጋ ዋጋ 27 ሺህ ብር ነው። እንግዲህ ይሄኛውም ተመሳሳይ አልጋ ነው፣ እንደምታዩት ተመሳሳይ አልጋ ነው። ይሄኛውም ያው 2 ኮመዲኖ አለው ማለት ነው። በግራና በቀኝ 2 ኮመዲኖ አለው። ዲዛይኑም ተመሳሳይ ነው ማለት ነው ውድ ተመልካቾች። እዚህ ጋር ደግሞ ያው ይሄም በር አለው ማለት ነው። እንደዚህ በአንድ በኩል ያለው ቁልፍ ገጥመንለታል። እንግዲህ ጠጋ አድርገህ አሳያቸው ደግሞ ይሄን ዲዛይኑን ማለት ነው። የቀለሙን ሁኔታ ምናምን ቀረብ አድርገህ አሳያቸው። እንግዲህ ጽድት አድርገን ለመስራት ሞክረናል። ሀሳብ አስተያየት ካላችሁ ደግሞ አሳውቁን ውድ ተመልካቾች። የተለያዩ ዲዛይኖች አሉ፣ እነሱን ማሰራት ስትፈልጉ እንግዲህ በታማኝነትና በጥራት ሰርተን እናስረክባችኋለን ማለት ነው። ማንኛውም የኢትዮጵያ ከተሞች ላይ ሰርተን እናደርሳለን ውድ ተመልካቾች፣ እዘዙን ማለት ነው። ዋጋው እዚህም ያው ተመሳሳይ ሜትር ከ50 አልጋ ስለሆነ 27 ሺህ ብር ነው ማለት ነው። እዚህ ጋር ደግሞ ያው የምትወዱት ያው እስከዛሬ ብዙ ስራዎችን ሰርቻለሁ። እንግዲህ ግን ብዙ ሰዎች ወደውታል ይሄንን ስራ ማለት ነው። በጣም ብዙ ሰዎች ናቸው ያዘዙኝ። ከ10 ወር በፊት ነው ይሄን ቪዲዮ የለቀኩት ይሄን ስራ። ከዛ ወደዚህ ግን በጣም ብዙ ስራ ነው። ይሄንን አልጋ ብዙ ጊዜ ነው የሰራሁት ማለት ነው። ብዙ ሰዎች ወደውታል። ሌሎች የስራ ቦታዎች ማለት ሌሎች የፈርኒቸር ስራ ቦታዎችን እየታዘዙ እንግዲህ ይሄንን አልጋ በጣም ተወዳጅነት አግኝቶ ብዙ ቦታም እየተሰራ ነው ማለት ነው። እኔም ጋር ደግሞ ብዙ ሰርቻለሁ ማለት ነው ውድ ተመልካቾቼ። እና በዚህ ጋር በዚህ ጋር ነው እዚህ ጋር እንግዲህ ይሄ በቀኝና በግራ 2 መሳቢያ ያለው ያም ኮመዲ ነው፣ ይሄም ኮመዲ ነው። እዚህ ጋር 2 መሳቢያ ያለው ማለት ነው። ስላይደር ነው የተገጠመለት ውድ ተመልካቾች። መሳቢያው እንግዲህ ብዙ ነገሮችን ማስቀመጥ ትችላላችሁ የምትፈልጉትን።
እዚህም ጋር ደግሞ መስታወት አድርገናል። ይሄ ደግሞ መስታወቱ ማለት ነው ምንም የሆነው ነገር የለም። አንዳንድ ጊዜ ይሰበራል ምናምን ይላሉ፣ ግን ይሄ የሚሰበር አይደለም ማለት ነው። ውድ ተመልካቾች ምንም የሚሆነው ነገር የለም። ይሄ ደግሞ መስታወቱን አንፈልግም ካላችሁ ሌላ ዲዛይን እናደርጋለን ማለት ነው። መስታወቱን እናነሳዋለን። በፍላጎት ነው ይሄ የተሰራው። እንግዲህ ቀለሙን በፍላጎት ነው፣ በነጭ በጥቁር በፈለጋችሁት በወርቃማ በፈለጋችሁት ቀለም እናንተ በመረጣችሁት እንቀባለን ማለት ነው። ቀለምም ይሄ በምርጫቸው ነው የሰራንላቸው ውድ ተመልካቾች። እንግዲህ እንደምታዩት በጣም ያምራል። ይሄ ደግሞ ብዙ ጊዜ ሌዘር ነው ወይ ምናምን ስፖንጅ ነው ወይ ይላሉ። አይደለም፣ ይሄ ጣውላ ነው ማለት ነው። ይሄ ጣውላ ነው፣ ምንም አይሆንም ማለት ነው። በጥንካሬው ብዙ ጊዜ ይቆያል። ልጆችም አሁን ፍቀው አይቀዱት ወይ የሆነ ነገር አይሆንም። ጠንካራ እንጨት ነው ማለት ነው። እዚህ ጋር ደግሞ ይሄ ዲም ላይት ወይም ስፒከር ነው ወይ ምናምን ይላሉ። አይደለም፣ ይሄ ቀለም ነው። እንግዲህ እንደዚህ አድርገን አሳምረን ሰርተናል ማለት ነው። ይሄም ሁሉ ጊዜ እንግዲህ በጥንካሬ የሚቆይ ነው፣ ቀለም ስለሆነ ምንም የሚሆነው ነገር የለም ማለት ነው። ውድ ተመልካቾቼ እዚህ ጋር ደግሞ ጎኑ ላይ መሳቢያ ሰርተናል። ስላይደር የተገጠመለት መሳቢያ ሰርተናል። ከፈለጋችሁ መሳቢያ በዚህም ማድረግ ይቻላል ማለት ነው። እዚህም ጎኑ ላይ ተጨማሪ ማድረግ ይቻላል። እዚህ ግርጌም ላይ እንደፈለጋችሁ 3 መሳቢያ ማድረግ እንችላለን ማለት ነው። እዚህ ጋር እንደተጨማሪ ማለት ነው። እዛ ጋር ያለውን አንድ መሳቢያ ነው ያዘዙን ውድ ተመልካቾቼ፣ በዛም ባዘዙን መሰረት ሰርተናል ማለት ነው። እዚህም ጋር ያው ተመሳሳይ መሳቢያ ነው ማለት ነው ያለው። ስላይደር ነው የተገጠመለት። እግሮቹም እንደምታዩቸው በጣም የሚያማምሩ እግሮች ነው የተጠቀምነው። እንግዲህ ውድ ናቸው እነዚህ እቃዎች ማለት ነው። መያዣዎቹም እንደዛ ውድ ናቸው። ያው ይህም ተመሳሳይ በዛ በኩል ያለውን ነው። ይሄ እንግዲህ እንደዚህ ይነሳል። ይሄ ኮመዲኖውን ማንሳት ትችላላችሁ። ለብቻው አልጋውን ሌላ ዲዛይን ሆኖ መጠቀም ትችላላችሁ። ኮመዲኖቹ እነዚህ እንደ መዋቢያ እንደ መቀመጫም እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። ይሄንን ሌላ ቦታ ወስዳችሁ አልጋውን ሌላ ዲዛይን ሰጣችሁት፣ ይሄ ለብቻው ሲሆን ሌላ ዲዛይን ስለሚሰጥ መጠቀም ትችላላችሁ ማለት ነው። ውድ ተመልካቾች በመሃል ማስታወሳችሁ ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ለሌሎች እንዲደርስ ደግሞ ሼር እያደረጋችሁ ቻናሉን እንግዲህ ብዙ ሰዎች ጋር እንዲደርስ አድርጉ ማለት ነው። ላይክ ማድረጋችሁንም እንዳትረሱ ውድ ተመልካቾች። እንግዲህ የዚህ አልጋ ዋጋ አሁን ላይ 39 ሺህ ብር ነው ማለት ነው። ሜትር ከ50 ነው፣ 39 ሺህ ብር ነው ይሄ ዋጋው ማለት ነው። የዚህ ዋጋ 39 ሺህ ብር ነው። እዚህ ጋር ደግሞ እንደምታዩት የዚች የጎኗ ርዝመት 1 ሜትር ናት። 1 ሜትር ከ4 ሳንቲም አካባቢ ናት ማለት ነው። እስከዛሬ ሜትር ከ20 ነበር የምሰራላችሁ። አሁን ደግሞ ቀለል አድርገህ ስራልኝ ስላለችኝ አንድ ደንበኛችን እንደዚህ አድርገን ሰርተናል። እዚህ ጋር ደግሞ ፍሬማም እንደምታዩት በጣም የምታምር ቀለል ያለች ፍሬም ነው የሰራ ነው። የፈለጋችሁትን ዲዛይን ማዘዝ ትችላላችሁ ውድ ተመልካቾቼ። ግን ያው ደንበኛችን ባዘዘችን መሰረት እንደዚህ አድርገን ሰርተናል ማለት ነው። ይሄ የመስታወት ፍሬም እንግዲህ ሰፊ ነው፣ ጥሩ መዋቢያ ነው ማለት ነው። በጣም የምታምር ናት፣ ቀለል ያለች ናት። እዚህ ጋር ስላይደር አለ። እዚህ ጋር ስላይደር ወይም ተንሸራታች ነው መሳቢያው ማለት ነው። ለድሮው እንትን ያለ አይደለም የተጠቀምነው። ሁሉንም እያንዳንዱን ነገር በጥራት ለመስራት ሞክረናል ውድ ተመልካቾቼ። እዚህ ጋር ውስጡም የተቀባ ነው። እንግዲህ ብዙ ጊዜ መወልወልም ይችላል፣ የሆነ ነገር ቢፈስበት ማጽዳት ትችላላችሁ ማለት ነው ውድ ተመልካቾቼ። እዚህ ጋር ወንበር አለች፣ እንደዚህ ሳብ እያደረጋችሁ ትዋባላችሁ ማለት ነው ውድ ተመልካቾቼ። እንደዚህ አሁን ቦታ የማይዝም ማለት ነው። ወንበሩን ወደ ውስጥ ታስገባላችሁ፣ አለቀ። ምንም ወደ ውጭ ሆኖ ቦታ የሚይዝ አይደለም ማለት ነው። ውስጥ ላይ ትቀመጣለች። እቺም እንደዛው ስላይደር የተገጠመላት መሳቢያ ናት። እነዚህ ብዙ የኮስሞቲክስ እቃዎችን የተለያዩ ነገሮችን ማስቀመጥ ትችላላችሁ ማለት ነው ውድ ተመልካቾች። እና የዚች መዋቢያ ዋጋ አሁን ላይ ይሄ 1 ሜትር ከ4 ነው ብያችኋለሁ። እንግዲህ የተለያዩ ጠንካራ እንትኖች ናቸው መያዣዎቹም። ስላይደር ነው የተጠቀምነው ውድ ተመልካቾቼ። የዚህ ዋጋ 15000 ብር ነው ማለት ነው። የዚህ ዋጋ 15000 ብር ነው። ብዙ ዲዛይኖች አሉ፣ እነሱንም እናስመርጣችኋለን እኛም ጋር ያሉትን። እናንተም ደግሞ ከፈለጋችሁ ጋር ዳውንሎድ አድርጋችሁ ላኩልን ማለት ነው፣ እንሰራላችኋለን ውድ ተመልካቾች። የፈለጋችሁትን ዲዛይን እንሰራላችኋለን ማለት ነው። ይሄ ቁም ሳጥን እንግዲህ እስከዛሬ የምንሰራላችሁ 2 ሜትር ከ20 ነበር፣ ረዘም ያለ ማለት ነው። አንድ ደንበኛችን አዛን፣ በዛው መሰረት አብዛኛው ሰው የሚያዘን በዛው መሰረት ነበር ማለት ነው። አሁን ግን ይሄ 2 ሜትር ነው፣ አነስ ይበልልኝ። ዋጋም ደግሞ የተወሰነ ቅናሽ ስለሚኖረው ብላ በቂ ነው ብላ 2 ሜትር ነው። ይሄ ጎኑ ርዝመት የኮምፎርት ማስቀመጫ አለው ውድ ተመልካቾች። ቁመቱ ደግሞ ይሄ ከ2 ሜትር ከ40 በላይ ነው። ይሄንንም ሜትር ማወቅ አለባችሁ ብዬ ነው እንደዚህ የማስረዳው። በየቪዲዮዎቼ ላይ ስለ ሜትር ነገር አሳውቃለሁ፣ እገልጻለሁ ማለት ነው። ብዙ ጊዜ ለምን አምናችሁና ወዳችሁ የምታሰሩት ነገር እንዲሆን ሜትሩን አሳውቃችኋለሁ ማለት ነው። ሜትር ባወቃችሁ ቁጥር ኪሳራችሁም ቀነስ ይላል ማለት ነው። እንደዚህ ማለት በስራ ብትበደሉ በሜትር ቢያንስ አትበደሉ ማለት ነው። ምሳሌ ሜትር ከ50ውን 4 ተከፋች አድርጌ እሰጣችኋለሁ። ይሄ ግን 2 ሜትር ነው።
ዋጋ ላይ ደግሞ 1000 ብር ቀነስ ሲያደርጉላችሁ እንደዚህ ያኛው እንትን ላይ ነበረ ምናምን ትላላችሁ። ሜትር ማወቅ የሚያስፈልገው ለዚህ ነው። በብዙ ነገር ብቻ ስለ ሜትር ማወቅ አለባችሁ ማለት ነው። እዚህ ጋር ደግሞ ይሄ ፓርቲሽን ብዙ ጊዜ የሚሰራው ማለት ነው ውድ ተመልካቾች ይቺንና ይቺን አንዷን ብቻ ነው የሚያረጉት ብዙ ጊዜ ማለት ነው። እንግዲህ አሰራርም ውስጡንም ደግሞ ቫርኒሽ ሳይቀር ቀብተናል። ቀለም ብቻ ሳይሆን ቫርኒሽም ቀብተናል ማለት ነው። ይሄ ደግሞ እንግዲህ ስላይደር የተገጠመለት መሳቢያ ነው። እዚህ ጋር የሰራ ነው። እንግዲህ ውስጥ ላይ አንዳንድ ነገሮችን ማስቀመጥ ትችላላችሁ። ይሄንን መክፈያውንም ይዩት ማለት ነው። ቪዲዮዎቹ ላይ ብዙ ጊዜ የሚሰሩትን ስራዎች ታያላችሁ። እንዴት ነው አሰራሩ የሚለውንም ማወቅ አለባችሁ ማለት ነው። ተመልካቾች እዚህ ጋር እነዚህን ፓርቲሽኖች እንደምታዩት የተጣጠፉ ልብሶችን ማስቀመጫ እንዲሆን እንደዚህ አድርገን ሰርተናል ማለት ነው። እንግዲህ ይሄ በዛ ካላችሁ ደግሞ እንቀንሰዋለን። ይሄ ደግሞ አንሷል ካላችሁ ሌላ ፓርቲሽን ሌላ መክፈያ እዚህ ጋር እንትን ብለን አከፋፍለን ተጨማሪ እናደርግላችኋለን ማለት ነው። ቅቡም እንደምታዩት ያው በትዕዛዝ የተሰራ ነው። በጣም የሚያምር ስራ ነው ማለት ነው። የፈለጋችሁትን ቀለም የፈለጋችሁትን ዲዛይን እዘዙን ውድ ተመልካቾቼ እንሰራላችኋለን ማለት ነው። እዚህ ጋር እንደዚህ ታደርጉና ትከፍታላችሁ። እዚህ ጋር የመልክ መስታወት አለ። እዚህ ጋር ያው ልብሶቻችሁን ለብሳችሁ ያው ማየት ትችላላችሁ ማለት ነው። እዚህ ጋር የመልክ መስታወት አለ። ልብስ መስቀያ ደግሞ እዚህ ጋር አለ። እንግዲህ ረዘም ያሉ ልብሶች አሉም ካላችሁ ይሄ መክፈያ ማለት ነው ዝቅ ማለት ይችላል ማለት ነው። እንግዲህ ለረጅም ልብሶች እንዲሆን ተደርጎ ይሄንንም ማንሳት ይቻላል ማለት ነው። ይሄ ይነሳና ልብሳችሁ እስከደረሰበት ድረስ እንትን ይልና እዚህ ትርፉ ላይ የተጣጠፉ ልብሶችን እስከሚደርስ ድረስ ማድረግ ትችላላችሁ። ይሄ የሚነሳ ካላችሁ እናነሳዋለን ማለት ነው። ውድ ተመልካቾቼ ይሄንን እንደዛ አድርጋችሁ ትዘጋላችሁ። ከዛ ይሄ እንደዚህ ይዘጋል ማለት ነው። ይሄኛው ደግሞ እንደዚህኛው ነው። የዚህ ፓርቲሽን እንደዚህኛው ነው ማለት ነው። እንደዳረኛው ይሄ እንግዲህ ስላይደር የተገጠመለት መሳቢያ አለ። እዚህ ጋር ያው ቦታው ትንሽ ዘቅዘቅ ስለሚል በሩን ደግፍ ያለው የመጀመሪያ ቪዲዮ ላይ እንደዚህ ቦታው ዘቅዘቅ ያለ ስለነበረ በሩን ተደግፈዋለህ ምንድነው ምናምን እያሉ ነበረ። ግን የሚያሳስብ ነገር የለም ማለት ነው። ተመልካቾቼ በሩን በስርዓት ነው የገጠምነው። ይሄ ምንም የሚያሳስብ ነገር የለም ማለት ነው። እዚህ ጋር የኮምፎርት ማስቀመጫዎች ናቸው ውድ ተመልካቾቼ እነዚህ እንግዲህ የዚህ 2 ሜትር ቁም ሳጥን ዋጋ አሁን ላይ ማለት ነው 38,000 ብር ነው ማለት ነው። እዚህ ተደራቢ ያለው እንግዲህ ቅቡንም እያያችሁት ነው ውድ ተመልካቾቼ። ብዙ ጊዜ ማየት ያለባችሁ ብዙ ጊዜ እናንተ ጋር እስከቆየ ድረስ አሰራሩን በስርዓት ማየት አለባችሁ ማለት ነው። እንግዲህ በስርዓት ለመስራት ሞክሬያለሁ። ሀሳብ አስተያየት ካላችሁ ደግሞ የምናስተካክለው ነገር ካለ አሳውቁን፣ እናስተካክላለን ማለት ነው። የዚህ ዋጋ ስንት ነበር ያልኩት? ዋጋውን አያሺ እሺ፣ የዚህ ዋጋ እንግዲህ ነግራችኋለሁ ማለት ነው። እዚህ ጋር ደግሞ ቲቪ ስታንድ አለ። ቀለል ያለ ቲቪ ስታንድ ነው እንግዲህ እንደምታዩት። ግን ይሄ ርዝመቱ ሜትር ከ80 ነው ውድ ተመልካቾቼ። ርዝመቱ ይሄ ሜትር ከ80 ነው። እዚህ ጋር 2 መሳቢያ ሰርተናል። መያዣዎቹም እንደምታያቸው በጣም ያምራሉ። 2 መሳቢያ አለ እዚህ ጋር እንደዚህ። እነዚህ እንግዲህ ያው ጠንካራ ነው ይሄ ውድ ተመልካቾቼ። ምንም የሚሆነው ነገር የለም እንዳትሰጉ። የሆነ ዝም ብሎ የቻይና እና እንትን ስራ አይደለም ማለት ነው። እና እዚህ ጋር ደግሞ በር ነው አድርግልን ያለን አንድ ደንበኛችን በር ነው አድርግልን ያለን በዚህ አድርገን ሰርተናል ማለት ነው። እንግዲህ የምትፈልጉትን አንዳንድ ነገር ማድረግ ማስቀመጥ ትችላላችሁ ማለት ነው ተመልካቾች። እንግዲህ ደግሞ ነጭ እስከሆነ ድረስ እንዲወለወል አድርገን ነው የሰራነው። ምንም የሚያሳስባችሁ ነገር የለም። ቀለሙ እንዲወለወል ተደርጎ ነው ማለት ነው የተሰራው። እንግዲህ ይሄንን ቪዲዮ ሼር አድርጉልኝ ብያችኋለሁ ውድ ተመልካቾቼ። እንግዲህ ተወደደ ካላችሁ ዋጋም ደግሞ አስተያየት አደርጋለሁ፣ እንቀንሳለን ማለት ነው። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።